በሌላ ጉዳይ ስንት ጊዜ እንደደወልኩላቸው እኮ ሪከርድ ማስረጃ አለኝ። እኔ ቪዲዮ ሰራለሁ፣ ፔቲሽኑን ተሰብስባለን። የምትስማሙ ከሆነ ሁላችሁ ትስማማላችሁ? አዎ ስሪ እንስማማለን። በደንብ አድርገን ፕላንም አድርገን መሄድ አለብን። እኔ አብዬ ነው የማስበው። ያው ሰመር ላይ አንዴ ይሄ ጊዜ ይለቅና እንደዚህ የሆነ ሰው ሊደፍረው ይገባል። ኤምባሲ ለውጭ ጉዳይ ድምጻችን እንዲሰማ ቪዲዮ ሰራና ፔቲሽን እናሰባስባለን። ሁላችንም ለውጭ ጉዳይ ኢሜይል እንልካለን። እስኪ ከህዝብ እነሱ የሚበልጡ ከሆነ እናያለን። አንደኛ። ሁለተኛ ነገር ኮሚኒቲ ካርድ የሚባል አለ አይደል? ኤምባሲ ማንም ሰው ኤምባሲ ሲሄድ ለኮሚኒቲ ክፈሉ የሚባል መንግስት ከሚከፍላቸው ደሞዝ ውጭ በኮሚኒቲ ይሰበስባሉ ብር። ግን ህዝብ እየተረዳ አይደለም። ህዝብ መጠለያ ሲያጣ፣ አንዲት ሴት ወልዳ መውደቂያ ስታጣ ቲክቶክ ላይ እየመጣች ነው የሚለመንላት። ቲክቶክ ላይ ነው የምንለምነውና ትኬት እየቆረጥን ወደ ሀገር ቤት ምንሸኛቸው እኛ ነን። የኤምባሲን ስራ እየሰራን ያለ ነው፣ ከህዝቡ እየለመንን። በኮሚኒቲ ስም የሚሰበስቡትን ብር ማን ነው የሚበላው? ራሳቸው ስልክ ካላነሱ ስንደውል ስልክ ካላነሱ። አሁን በሌላ ጉዳይ መጡ። ሰው ቪዲዮ ሰራው፣ ቪዲዮ በሰራው በነጋታው ሰው ላኩ ከኤምባሲ ላኩና እዚህ ላይቭ ላይ ከረመዳን በኋላ ልክ ኢድ እንዳለፈ ትፈታለች አሉ። ኦኬ ብለን ጠበቅን። አልተያው አሁን ኢድ ካለፈ ራሱ ስንት ጊዜው ስልክ ማንሳት አቆሙ። ምንም በቃ ማን ልብ እንደሰጣቸው አላውቅም። ስልክ አያነሱም። የተጎዳ ሰው ቁስል ደም እየላክንላቸው እያዩ አይመልሱም። ችግር ላይ ላለ ሰው አይደርሱም። ሰው ከሞተ በኋላ ብቻ አስክሬን ለመሸኘት ጎበዝ ናቸው። አስክሬን መሸኘት ይወዳሉ። ለአስክሬን ብቻ በቃ እነሱ የሚተባበሩት ኢትዮጵያ ሳውዲ ውስጥ ያለ ኢትዮጵያዊ እየሞተ አስክሬን መሸኘት ብቻ ለእነሱ የተቀጠሩት አስክሬን ለመሸኛ ደብዳቤ መጻፍ ብቻ ነው ስራቸው። ሰው ሲሞት ብቻ ነው የሚተባበሩት የአስክሬን ደብዳቤ ለመጻፍ። ሰው በህይወት እያለ ድረሱላቸው አይደርሱም። እሱንም አይሸኙም። ብሩማ እኮ በህዝብ ብር ነው እኮ ህዝብ ለምኖ ተለምኖ እኮ አስክሬንም የሚሸኘው። ግን ለኮሚኒቲ አዋጡ ይባላል። ሁላችሁንም ሰላም ብያለሁ። ሀውዬ በጣም ነው የሚገርምሽ። አሁን የመላይ አንድ ወንድማችን ሙቶ እሱን ለመላክ እንኳ ራሱ በቃ ባለ ጉዳይ ነው ብለሽ ስትደውይ ጉዳዩን የሚወስነው ሶስተኛ አራተኛ ወገን ነው ከጀርባ። አታውቂውም። ገብቶሻል አይደለ? እና ሳውዲ ላይ እኔ ኤምባሲው ምን እንደሚሰራ ራሱ ቅጡ ነው የሚጠፋሽ። የኢትዮጵያ ኤምባሲ በተለያየ ሀገር የተከፈተው ዜጎች በስደት ሆነው የሚደርስባቸውን ችግር ከፓስፖርት ማሳደስ ጀምሮ መብታቸው ተገፍቶ ወይም የተለያየ ነገር ደርሶባቸው